የዛሬ ትምህርቴ ርዕሱ ላይ እንዳያችሁት ወይ ዘንድሮ የሚል ነው። ወይ ዘንድሮ ሁላችንም እንደምናውቀው የኤፍሬም ታምሩ ዘፈን ነው። ይሁን እንጂ ዛሬ እኔ እሱን ዘፈን ለማስተማር ሳይሆን አንድ በጣም ጥሩ ብዙ ሰዎች የሚጠይቁኝ ታይትል ነው። ታይም ማኔጅመንት ጉዳይን ለማስተማር አስቤ ነው። ታይም ማኔጅመንትን ለማስተማር እኔ የተጠቀምኩት ጠንካራ ሰዎች ወይም ታይም አጠቃቀም ላይ ወይም ታይም ማኔጅመንታቸው ላይ በጣም ጠንካራ የተባሉ ሰዎች የሚያሳዩት ባህሪ በመለየት ነው የጀመርኩት። ጠንካራ ታይም ማኔጅመንት ባህሪ ያላቸው ሰዎች ሶስት ባህሪያት ያሳያሉ። እናንተም የምትፈልጉትን ዓላማ የምትሰሩትን ስራ በጊዜ ለመከወን ያስቀመጣችሁት ጎልን በፈለጋችሁት ጊዜና በፈለጋችሁት ጥራት ለመስራት ካሰባችሁ የታይም አጠቃቀም ወይም የጊዜ አጠቃቀም በጣም ወሳኝ እንደሆነ ከድሮ ጀምሮ እኛ አሁን የዘመናዊ ትምህርት ከተማርን ወዲህም ሳይሆን ከዛ በፊትም አባቶቻችን ሲሉ የነበረ ሲዘፍኑበት የነበረ ጉዳይ ነው። አሁን እኔ ታይም ማኔጅመንትን በብዙ ኮምፕሌክስ ነገር እንድትጨነቁ አልፈልግም። ሶስት በጣም ወሳኝ ባህሪያት ሊኖራችሁ የሚገባ ሶስት ወሳኝ ባህሪያትን ማስተማር አስቤ ነው የመጣሁት። ስለዚህ እኔን የሚያዳምጥ ሰው እነኝን ትምህርቶች በጣም ቀለል ብሎ እንዲገባው ወይም ቀለል ብሎ ግልጽ እንዲሆንላችሁ ብዬ በጣም አጫጭር ሶስት ስቶሪዎች ነው ያዘጋጀሁት ማለት ነው። እነኝን ቢሄቨሮች ለመረዳት ላንጉዌጁ ወይም እንግሊዘኛው ወይም አማርኛው ሳይሆን ጽንሰ ሐሳቡን በትክክል እንድትረዱ ቀለል አድርጌ ማስተማር አስቤ ነው። የመጀመሪያ ስቶሪ አንድ አባት ሀብታም ነበር አሉና ሁለት ወንድ ልጆች አሉት። ሁለት ወንድ ልጆቹ ያው እድሜያቸው ደርሶ ወደ ሌላ ዓለም ለመሄድ ሲቃረቡ ሀብታቸውን የተሻለ ለአንዱ መስጠት አስበው ግን ለማን የተሻለ ልስጥ ለማን ትንሽ አነስ ያለ ንብረት ልስጥ ብሎ አስቦ ግን ይሄንን ለማድረግ በእንደዚሁ ማድረግ ስላልተመቻቸው ምን አሰቡ? ለምን በውድድር አላደርግም ብሎ በውድድር የተሻለን ንብረት ለውድድሩን ላሸነፈ ልጃቸው ለማድረግ አሰቡና ምን ያደርጋሉ? ምን አይነት ውድድር ነው ለልጆቻቸው የሰጡት? እንጨት የመፍለጥ ውድድር ነው ውድድሩ። እንጨት መፍለጥ ውድድር እኩል መፍለጫና እኩል እንጨት ሰጥቷቸው ውድድሩን እንዲወዳደሩ ይሄንን በጊዜ የጨረሰ ሰው የኔን ንብረት ይሄን ያክል የተሻለውን ንብረት የሚወስድ ይሄን ያደረገ ሰው ነው ብሎ ለነሱም እንደዚህ ያሳመናቸውና እንጨቱን ሰጣቸው፣ መፍለጫውን ሰጣቸው። ከዛ አንዱ ከልጆቹ አንዱ ምን ያደርጋል? ምንም ወዳ ወዲህ ሳይል ምንም ጊዜውን ሳያባክን መፍለጫውን እንደወሰደ እንጨቶቹን እንደወሰደ መፍለጥ ነው የጀመረው። ወዳ ወዲህ አላለም። ላቡን ጠብ እያደረገ እንደውም ሰከንዳት አልሰጠም ባይዞ። ስለዚህ በጣም ጉልበቱን አወጥቶ እየሰራ አንደኛው ደግሞ ምን ያደርጋል? በመሃል አንድ ሁለት ጊዜ ጠቅ ያደርግና በመሃል ቁጭ ብሎ ወይ ዘንድሮ አያልቅም ተነግሮ ወይ ዘንድሮ አያልቅም ተነግሮ እያለ የኤፍሬም ታምሩን ዘፈን እያንጎራጎረ አሁንም በመሃል ደግሞ ሄዶ ይሰራል። ከዛ አባታቸውም በጣም ተገርሞ እቺ ልጅ ምን ልትሆን ነው ብሎ እቺን የምትዘፍነውን እንደዛ እያለ ያኛውም ደግሞ ላበላብ እያደረገ በጣም እየፈለጠ ነው። መጨረሻ ላይ ማን ቢያሸንፍ ጥሩ ነው? እስቲ ንገሩኝ። መጨረሻ ላይ አሸናፊ ሆኖ የተገኘው ሁላችሁም ትገምታላችሁ። አለ ምክንያት ወይ ዘንድሮ አላልም ወይ ዘንድሮ የሚለው ልጅ ነው። እንዴት ለካኛ አላወቅንም፣ ዘፈን መሰለን እንጂ ያኔ እሱ በመሃል ምን ሲያደርግ ነበረ? መፍለጫውን እየሞረደ ነበረ። መፍለጫውን ምን ሲያደርግ ነበር? በመሃል እያሳለ ነበረ ማለት ነው። ለካ ምን ገብቶታል ማለት ነው። ታይም ማኔጅመንት ሲባል ጉልበት ስላገኘ ሪሶርሶቹ መጥተው ስለቀረቡ ብቻ ላበላብ ሁኔ ስለሰራ ብቻ በተባለው ታይም ስራውን ትጨርሳለህ ማለት አይደለም።
ምንድነው ማድረግ ያለብህ? ወሳኝ የሆነ ስራ ለይቴ መጀመሪያ መስራት አለብህ። ለአንድ የመፍለጥ ስራ መቅደም ያለበት ምሳሩ ወይም መፍለጫው የሳለ መሆን አለበት። ስለዚህ በመሃል መፍለጫው መስራት ሲያቆም ልጁ ለካ በመሃል ምን እያደረገ ነበር? የሚዘፍን ይመስላል እንጂ እያሳለ ወይም እያሰላ ወይም እየሞረደ ነበርና ስለዚህ ብዙ ጉልበት ሳያወጣ ጠቅ ጠቅ ነው ሲያደርግ የነበረው ማለት ነው። ስለዚህ ከዚህ ምንድነው ማስተማር የፈለኩት? ታይም ማኔጅመንት ማለት የተሰጠህን ሪሶርስ የተሰጠህን ታይም ቶሎ ወደ ስራው ገብተህ በቃ መከራ እያየ እሱን መስራት ምንም ትንፋሽ ሳትወስድ መስራት ማለት ብቻ አይደለም። ያስፈልግም እያልኩ አይደለም፣ መልፋት አያስፈልግም እያልኩ አይደለም። ግን መጀመሪያ መሰራት ያለበትን ቀድመ ማወቅ አለብህ። ይሄን ምን ብዬ ነው ማወራው? እኔ ዱ ኢምፖርታንት ወርክ ፈርስት። ይሄንን ለምትሰሩበት ቦታ እንዴት መተግበር እንደምትችሉ ልንገራችሁ። ጠዋት ወደ ስራ ቦታ ስትሄዱ ከዛሬ ስራዎች የትኛው ስራ ነው በጣም ወሳኝ በጣም ኢምፖርታንት የተባለው የሚለውን ዘርዝረ መጀመሪያ እነሱን መስራት። ሌሎቹ መጥተው ይሰካሉ፣ ሌሎቹ ቦታቸውን ይይዛሉ። ስለዚህ አይታችሁ እንደሆነ አንዳንድ ሰው ጠዋት ተነስቶ ይሄዳል፣ ከጠዋት እስከ ማታ በቃ መከራ ሲያይ ይውላል፣ ግን ምንም ጠባ አይልም። አንዳንድ ሰው ደግሞ በሰዓቱ ይመጣል፣ እንደውም ለቀኑ የተሰጠውን ስራ በአንድ ጠቅጠቅ አድርጎ ሲጨርስ ደግሞ ታየዋለ። ለካ እነኚህ ሰዎች የታይም አጠቃቀም ቢሄቨር አንድ ቢሄቨር አላቸው ማለት ነው። ምን የሚባል ዱ ዘ ኢምፖርታንት ወርክ ፈርስት። ኢምፖርታንት የተባለውን ስራ ለይተ በመጀመሪያ መስራት፣ እሱን መስራት ማለት ነው። ስለዚህ ላብ በላብ ስለሆንክ ብቻ ወይም ደግሞ በቃ መከራ ስላየህ ብቻ አይደለም አንድ ነገርን በጊዜ የምትሰራው ማለት ነው። ይሄ አንድ ባህሪ ነው። ሁሉም ሰው ይሄንን ባህሪ ቢያዳብር ደስ ይለኛል። ሁለተኛ ባህሪ ወይም በጊዜ አጠቃቀም ጠንካራ የሆኑ ሰዎችን ምንረዳቸው አንድ ቢሄቨር ሊኖራቸው የሚገባ አንድ ቢሄቨር ሁለተኛ ላይ ያለው እሱንም ደግሞ በአንድ ሌላ ስቶሪ ነው የምነግራቸው። ከዚህም በፊት የማውቃቸው ሁለት ሰዎች አሉ ድሮ በነበርኩበት አገር እና እነኚህ ሁለቱ ሰዎች ቆርቆሮ የሚወቅሩ ወይም ቤትን ቆርቆሮ የሚያለብሱ ባለሙያዎች ናቸው። እነኚህ ሁለቱ ባለሙያዎች እኔ አስታውሳለሁ ደመቀና ሽፈራ የሚባሉ ሰዎች ናቸው። ሁለታቸውም ጎበዝ ናቸው በስራቸው፣ ምንም አይታሙም። ግን ብዙ ጊዜ የሚገርመኝ ነበር። አሁን ለካ ጉዳዩ ሲገባኝ ነው የተረዳሁት። ደመቀ ብዙ ጊዜ ምን ያደርጋል? በሰዓቱ 2 ሰዓት ነው የሚመጣው። ከዛ 12 ሰዓት ሲል ጨርሶ ወርዷል ሙሉ ቆርቆሮውን። የአንድ ቤት እኩል ቤት ቢሰጣቸው። ሽፈራ ግን 2 ቀን ይወስደዋል። ጥራት ላይ ስታይ ስራቸው ደግሞ ቢዛም የሽፈራ ብዙም የሚበልጠው ነገር የለውም፣ እኩል ማለት ትችላለህ። ግን ደመቀ ምን ሲያደርግ ነው በ2 ሰዓት መጥቶ በ12 ሰዓት በአንድ ቀን ጨርሶ የሚሄደው ጥራቱንም ሳይቀንስ ምንም ሳያጠፋ ሳያጎድል የሚል ዛሬ የታይም ማኔጅመንት ከገባኝ ወዲህ ነው ማሰብ የጀመርኩት። ለካ ያኔ ሳስታውስ ምን ሲያደርግ ነበር ይሄ ሰው? ጠዋት በ2 ሰዓት ሲመጣ የሚያስፈልገውን ሁሉ ወገቡ ላይ አስሮ ነው የሚወጣው። ምስማርም ለዛ ቤት የሚሆን በሙሉ ይዞ ይወጣል። መጋዝም መጋዙንም ለመሞረድ የሚጠቅም ኤቭሪቲንግ እዛ ላይ ይዞ ይወጣል። እንደውም መጨረሻ ላይ አሁን ገና ያስታወስኩት ሚሳውን ጭምር ቋጥሮ ነው ይዞ የሚወጣ ወደ ላይ ሲወጣ፣ ቆርቆሮ ላይ ሲወጣ ማለት ነው፣ መስራት ሊጀምር ሲወጣ። ይሄ በጣም ገርሞኛል። አሁን ያ ሽፈራ ደግሞ ምን ያደርጋል? ምስማር ሲያልቅበት አሁንም ወርዶ ይወስዳል። ሰው ካለ ይከለ ያምጣልኝ ይላል፣ ወይ ደግሞ በራሱ እንደገና ወርዶ ይወስዳል። ያው ቤት ሲሰራ ብዙ ጊዜ ጠላም ምንም ይዘጋጃል። ወደ ታችም ወርዶ እሷንም ቀምሶ ይመጣል። ደመቀ ጠላም የሚያስፈልገው ከሆነ ይዟል፣ በኮዳው ይዞ ነው የሚወጣው ጠዋት። ይሄኛው ግን ሪሶርስ ሲጎልበት ወርዶ ይወስዳል፣ ይወጣል። እንደዛ ነው ሲያደርግ የነበረው። ለካ እዚህ ውስጥ የተማርኩት ምንድነው? ታይም ማኔጅመንት ማለት ስራዎችንና ሪሶርሶችን ስትራክቸር ማድረግ ወይም ማደራጀት፣ አደራጅተ መያዝ ማለት ነው።
በጥራት ልትሰራ ትችላለህ፣ ግን ጊዜ ሊወስድብህ ይችላል። ግን ታይም ማኔጅመንትን ስናወራ ስራዎችንና ሪሶርሶችን አደራጅቶ ወደ ስራ መግባት። ስራ ሳትጀምር በፊት መጀመሪያ ምን ማድረግ አለብህ? you must structure tasks and structure your resources። ግብአቶችንና ስራዎችን አደራጅተህ በዝግጅት መጀመር ማለት ነው። ሳታዘጋጅ፣ ሳታደራጅ፣ ሳታሰናዳ ከጀመርክ መውጣት መውረድ እሱ ራሱ ጊዜን ይወስዳል ማለት ነው። ስለዚህ ይሄን ቢሄቨር ምን ብዬ ነው አሁን በገባኝ ኮንሰፕት ማውራት የሞከርኩት? structure task and your resources before you start the work። ስለዚህ ስራ ከመጀመራችሁ በፊት ሪሶርሳችሁን ስራዎቹን ራሱ ማደራጀት በጣም አስፈላጊ እንደሆነ የተማርንበት አንድ ጥሩ ኤግዛምፕል ነው ብዬ ነው ያሰብኩት። ሶስተኛ ደግሞ በአንድ ሴክሬታሪ ኤግዛምፕል ነው የማወራው። ይሄ ሪል አንድ ሴክሬታሪ ድሮ የሆነ መስሪያ ቤት ሲሰራ ማቀው አንድ ሴክሬታሪ ነበረችኝ። ምን ታደርጋለች? ለነገ ነው ይሄን ጽፈሽ ለዚህ ቀን ነው ይሄን ስራ ሰርተሽ ማምጣት ያለብሽ ተብሎ ሲሰጣት አንድ ቀን አስቀድማ ጽፋ ጨርሳ፣ ያው የሴክሬታሪ ስራ ነው የምትሰራው ብያቸዋለሁ፣ ቴብል ላይ ያስቀምጣለች። ለካ ምን አይነት ባህሪ ሲኖራት ነው ብዬ አስብ ነበር። ምናልባት አንድ ቀን ቀርተዋል፣ ከአንድ ቀን በፊት አይደለም የምታስቀምጠው። ኢረሪም ቢኖር ለማስተካከል ምን አገኝተናል ማለት ነው? ጊዜ አገኝተናል ማለት ነው። ስለዚህ አስቀድማ ነው የምታመጣው። አሁን ቅርብ ጊዜ የታይም ማኔጅመንት ኮንሰፕትን ሳጠና ያገኘሁት አንዱ በጣም ወሳኝ ባህሪ ሰው ለስኬቱ ለዓላማው በጊዜና በተባለው ታይም አቴይን ማድረግ ያለበት አንድ ኮሚቲንግ ዴድላይን ዊዛውት ኮንስታንት ሪማይንደር የሚል። ይሄ ምን ማለት ነው? አንድ ስራ ተሰጥቷል፣ በመስሪያ ቤት ሊሆን ይችላል ወይ ደግሞ በራሲ ተቋም ሊሆን ይችላል። አንድ ስራ በዚህ ጊዜ ነው የሚጨርሰው ብለህ ወስነህ ሊሆን ይችላል። ሌላ ሰው ሪማይንድ ሳያደርግ ደጋግሞ ያ ስራ የት ደረሰ ጨረስክ እንደ ቀኑ ሊደርስ ነው ብሎ ሰው ሪማይንድ ሳያደርግ ሳያስታውስ በራሲ አውቀ በጊዜ መጨረስ መቻል ማለት ነው። ኮሚት ማድረግ ራስን ዴድላይን የሞት ሽረት ጉዳይ ነው ብለህ ማሰብ ማለት ነው። አንዳንድ ሰው እንደውም ቀኑ ሊደርስ ሲል ሄደ በጋለ ብረት ራሱ ሰውነቱን ነካ እስከምታደርግ ድረስ የማይነቃ ሰው አለ። ደጋግመ አምጣ ይሄን ነገር እኮ መጨረስ አለብህ ብለህ ሳታወራ የማያቀርብልህ ሰው አለ። ይሄ ሶስተኛውን የታይም ማኔጅመንት ቢሄቨር የሌላቸው ሰዎች ናቸው ማለት ነው። እቺ ሴክሬታሪ ግን ያየሁባት በጣም የሚገርም የተባለውን ቀን አንድ ቀን አስቀድማ መጣ ታስቀምጣለች። የሚስተካከል ነገር ካለም አንድ ቀን አለን ማለት ነው። ስለዚህ ይሄ አንዱ የታይም ማኔጅመንት ባህሪ ነው፣ ወይም በታይም ማኔጅመንት ጠንካራ የሆኑ ሰዎች ያላቸው ባህሪ ነው። ኮሚቲንግ ዴድላይን ዊዛውት ኮንስታንት ሪማይንደር። ይሄን ሳወራላቸው አንዳንድ ኃላፊዎች ወይም ደግሞ አንዳንድ ተቋም መሪዎች ወይም የምታሰሩት ሰው ያላችሁ ሰዎች የምታስታውሱት ሰው ሊኖር ይችላል፣ በጥሩም በሌላም። ሄደህ እሱ ሰው ጋር ወይም እሷ ሰው ጋር ሄደህ እስከምታናግር ድረስ ሄደህ ደጋግሜ አምጣ እስከምትል ድረስ የማያመጣ ሰው ሊኖር ይችላል። ይሄ ሰው ወዶ አይደለም፣ ይሄን ባህሪ ነው የሌለው። ስለዚህ ይሄን ባህሪ ማስተማር ማለማመድ ነው መፍትሄው። ስለዚህ ምን ማለት ነው የፈለግኩት? ታይም ማኔጅመንት በጣም ለስኬት ለምንፈልገው ዓላማ መድረስ በጣም ወሳኝ ነው። ጊዜ ወርቅ ነው ይላሉ አይደለ ድሮ ሲዘፍኑ ወንድሞቻችን። እኔ ደግሞ ጊዜ እንደውም ከወርቅ በላይ ነው ብዬ ነው የማስበው። አንዴ ያለፈች ሰከንድ መልሳት መጣም። ሌላ ሪሶርሶች ባይዘው ልናገኝ እንችላለን። ነን ሪናውብል ቢሆኑ ራሱ ማግኘቱ እንደ ታይም ከባድ አይደለም። ወደ ኋላ መልሰ ታይምን መጎተት አትችልም። በጣም ወሳኝ ነው። በዚች ታይም መሆን ያለበት ታይሟን በደንብ ማኔጅ አድርገን መጠቀም የምንችለውን ታይም ካልተጠቀምንባት ወደ ኋላ አትመለስም። ግን እኔ አንድ ነገር እኔን የምታዳምጡት ሰዎች ማድረግ ያለባችሁን አንድ ነገር በሆነስቲ ልጠይቃችሁ።
እስቲ የምትሰሩበት መስሪያ ቤት ውስጥ በቀን ስንት ሰከንድ ግዴታ እንዳለባችሁ ታውቃላችሁ? ስንት ሰከንድ እንድትሰሩ እንደተቀጠራችሁ ታውቃላችሁ? ለምሳሌ ኮመን ኢትዮጵያ ውስጥ 8 ሰዓት ነው ከተባለ 8 ሰዓት ውስጥ ስንት ሰከንዶች አሉ? አስበህ ታውቃለህ? ተጨንቀህ ታውቃለህ? ለዚህ ሰከንድ ተጨንቀህ የምታውቅ ከሆነ ስንት ሰከንድ አለ? እኔ በግምት የሰራሁት 28800 ሰከንዶች አሉ ብለን እናስብ። እስቲ ለራስና ለህሊናህ ብለህ ከዚህ ሰከንዶች ስንት ሰከንዶችን እንዳባከንከው አስብ። እውነቱን እላችኋለሁ የሀብታምና የደሃ ልዩነት የታላቅ አገርና ሌላ ወደ በታች ያሉ አገራት ተብሎ የሚለዩት አንዱን ከፍ ያደረገ አንዱን ዝቅ ያደረገ ለዚች ሰከንዶች ያለንን ሴንሲቲቪቲ ዲፈረንስ ነው። ብዙ ሰዎች ለሰከንዶቻቸው በጣም ሴንሲቲቭ ናቸው። ሰከንዶቻቸው በጣም ያስጨንቋቸዋል። አንዳንድ ሰዎች ግን ጊዜ ትርፍ እንደሆነ እንደውም ጊዜውን የት ላጥፋ ብሎ የሚያስቡ ሊኖሩ ይችላሉ። ግን አንድ መስሪያ ቤት ወይም አንድ ተቋም ልንሰራ ስንቀጠር 8 ሰዓት እንድንሰራ ፕሮሚስ አድርገን ወይም ቃል ገብተን የጀመርን እንደሆነ እስቲ ለራሳችሁ ብላችሁ ስንት ደቂቃዎች ደግሞ እንዳባከናችሁ እዩት። ራሳችሁን ገምግሙት። መልሱን ለእናንተ ልተው። ከዚህ በኋላ እነኚህን 3 ነገሮች እንዳትረሱ። ስኬታማ መሆን ትፈልጋለህ? ታይምን በትክክል ተጠቀም። ታይም ወደ ኋላ አይመለስም። Do important work first. Structure tasks and resources. Then commit for deadline without constant reminder. አስፈላጊ ወይም ኢምፖርታንት የተባሉትን ስራዎችን ቀድሜ ስራ። ጠዋት ስትሄዱ ኢምፖርታንት ስራዎችን ለይና እሱን ቀድሜ ስራ። መስራት ያለብህ ስራዎችን ደግሞ በየዘርፋቸው አደራጅ። ሪሶርስን ቀድሜ አደራጅ፣ አዘጋጅ፣ ታጥቅ። ቀድሜ የቆርቆሮ ሰዎች እንዳወራሁት ማለት ነው። ዘን ይሄ ስራ ማለቅ ያለበት ቀን ወይም ጊዜ ደግሞ አለ። ለዛ ጊዜ ደግሞ ኮሚት ሁን። ሰው ሪማይንድ ሊያደርግህ አይገባም። ለሰከንዶች ሴንሲቲቭ ስትሆን አይደለም የተባለው ቀን ከዛ በፊትም ቀድመህ ልትጨርስ ትችላለህ። ቢኮዝ ትችላለህ፣ አቅም አለህ እኮ። ጊዜ እኩል ነው የተሰጠው። ሰዎችን የለያየው ግን እቺን እኩል የተሰጠችን ከወርቅ በላይ የሆነችዋን ሪሶርስ እንዴት እንደምንጠቀም ነው ማለት ነው። ስለዚህ ጊዜያችሁን ተጠቀሙ ማለት ነው እንጂ ለኔ የምትሰሩት ነገር የለም እኮ። ለራሳችሁ እኮ ነው እያልኩ ያለው። ለደቂቃዎቻችሁ ለሰከንዶቻችሁ ሴንሲቲቭ ነው፣ ተጨነቁ። ያቺ የእናንተን ስኬት ትወስናለች ማለት ነው። በጣም ነው የማመሰግናችሁ። ፈጣሪ ሁላችንን አይምሮአችን አረንጓዴ ያደርግልን። አመሰግናለሁ። ታንክ ዩ ቬሪ ማች